ወይኔ ጉዴ ፈላ። ወይኔ ሌላ ሰው ነች። ኧረ እንዳታያት ነይ። ጌታዬ ሆይ ድረስ። በጣም ነው የሚያምረው እግዚአብሔርን። ይኸውት እስኪ እንዲህ ደግሞ ስትጠግኝ አፍራለሁ በእውነት። የነገን ማወቅ ፈለግኩ መጪውን አመድ ነው ዝም በይ። የፍቅር ምርጫዬ አንቺው ነሽ። ነገርሽ ወገቤን አሞኛል። ወደ ሩም ልወስዳት ነው። እሺ የእኔ ቆንጆ ይህን ነገር ዞር ላደርግልሽ በኋላ የሁሉ ነገር ያዘጋጀሁት። እሺ አትክፋኛ። ቁጭ በይ። እንዴት ናችሁልኝ የተከበራችሁ የጨረቃ ፋሚሊዎች? አማን ናችሁ ወይ? አለው ፈጣሪ ይመስገን ደህና ነኝ። ዛሬ ደግሞ ቀውጢ ቪዲዮ ይዤላችሁ መጥቻለሁ። የዛሬው ይለያል። ቫላንታይን ዴይ ትላንት ነው የተሰራው ቪዲዮ። ያው ዛሬ ካች ብለዋል ነብሩክ እና አንድ ላይ እናያለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሀሳባችሁን ኮሜንት እያልኩኝ ነበረ። እኔ እኮ አንቺን ሳይሽ በቃ እንትን አልኩኝ ታውቂያለሽ። ግን እግዚአብሔርን አምሮብሻል። ቆይ አምሮብሻል። በፍርሃት ማይሆን ቦታ ላይ ነው ያስቀመጥከው። እኔ እዛ ጋር ምን እሰራለሁ? ፋሚሊ በጣም ነው የሚያምረው ቀሚሱ። ግን እግዚአብሔርን ከሰቃዩ ነው። ደብሊው ነው። እኔ ቁጭሽ ነይ የኔ ባለ ሰቃይ ቁጭሽ እንዴ ልታይበት እንጂ ምን ቁጭ በያልሽ? እሺ ተሰቃየው እንዴ አንዴ ልታይ። ይሄን መሰለ ቀሚስ ገዝታልኝ በጣም ነው የሚያምረው። ግን እግዚአብሔርን ቤተሰብ እንዴት ነው? ባንተ ላይ አረው አይባልም፣ አይደረግም። እስቲ ቁጭ በይ። ስለሚገባህ ነው ለምርጫክ። ምን ሆነክ ነው? ይኸውልሽ ይሄ ልብስ እኔ ብቻ ስኖር ነው የምትለብሺው፣ የትም እንዳትለብሺው። እንዴ ምን ነው ማለት ልለብሰዋ እንዴ ገዛ እና ቢሆንስ? ተናገርኳ፣ ቃል አወጣዋ። እርሶ ካሉ እንግዲህ ምን ይደረጋል? ምን ማድረግ ይቻላል? ባይ ዘ ዌይ እዛም አዲስ ነገር አይቻለሁ ላይ የትም ብዬ ነው ስገቢ እንዳይደብርሽ። እና የጸደይ ጊዜ እናሳልፋለን ዛሬ። እሺ እንዴት? ያው የኛ ቀን አይደለ? ጥሩ ጊዜ እናሳልፋለን። እሺ እዛ እንሄድና ያው ካሜራ አይኖርም፣ እያፈርኩ ነው የምናገረው። ግን እኔን ከወደድሽኝ እንዳጨርስ ፊልም ላይ የለመድሽውን ነገር አታርጊ አላልኩሽም? እንደዚህ ደግሞ ምንድን ነው እንጂ የልብህን ሀሳብ ስለተረዳሁት ነው። ግን እኮ ዛሬ ቫለንታይን አይደለ? ፈተና ሩም ሄደን ምን ማለት ነው? ምንድነው የሚገርም ቆይታ እናሳልፋለን። ከኔ ጋም ከናይሚ ጋም አንድ ላይ ቪዲዮዎችን እያየን እንስቃለን፣ እንማራለን። ግን ቫላንታይን ዴይ ሲባል ምንድነው ትዝ ይምላችሁ? ግን እንደኔ መጥፎ ነው ይሄ ቫላንታይን ዴይ የሚባል ነገር ለሴት ልጅ ግን መጥፎ ነው ብዬ አስባለሁ። እንደኔ ብዙ ነገሮች ብዙ ትርጉሞች አሉት፣ እናንተም ታውቃላችሁ ብዬ አስባለሁ ብዙ ነገሮችን። ግን ይሄ ባይከበር ብዬ እንደኔ ሐሳብ አለኝ እና በእናንተስ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ይልሽ ምን እንዴ ራስ ነው የምታካብጁ? ዘፈኝልሽ ልገጪ ነው? ኧረ እባክህ ምንድነው? እኔ እንደዛ ለማለት አልፈለኩም። ምንድነው? እና ዘፈንልኝ። ለምን በመኪና ነው የምገጭህ? ለምን ዘፈንልኝ? በመኪና ነው የምገጭህ? ምንድነው የምሰጥ? ስጦታ የለኝም። ስጦታ አልገዛውም። ኖ ስጦታ ያው ስጦታ ነው እኮ ግን ይቅር በለኝ። ግን የምሬን ነው። እኔ ከዚህ በላይ ምንም ልልህ አልችልም። እኔ ራሱ እያፈርኩ እኔን ማስደበር ካልፈለክ ትንሽ እንደዚህ አይነት ወሬዎችን ብትቀንስ ጥሩ ነው። ለምንድን ነው ማስደበርሽ? በቅድሚያ እንኳን ደህና መጣሽ ልዕልቲቷ ዌልካም ብያለሁ። ሲቀጥል የተሻለ አበቦች ራሱ አለቅህም እያሉኝ ነው። ዛሬ ቆንጆ ሆነሃል። ይህ ምን ማቀሳሰር ነው? አንቺ ደምቀት ግዴታ ነው። ዛሬ ወይናችንን እንጎነጫለን። ድምፁ ራሱ ብሩኬ ወይ እኔ ተግደርዳሪ ጾማ ዳር ያለ ፈጠናል ተቀበለች።
አልቀበልም ብለህ ደግሞ ሌላ ጦርነት ነው። ተው ግን አንተ ልጅ ተው። እኔ እሺ ምን ልሆን? ይመችሽ። አይ ቶሎ እንደተቀበልኩ ቶሎ አልሰጥም፣ አታስብ። እኔ አንቺ ጨብሼ ጉድ እንዳላረግ ይሰክር እኔ ጠጋቤ የራክሽኝ እኮ። አይ ያለሁበት ተመችቶኛል። ጠጋቤ ምንድን አሉ እኮ በቤተሰብ ፊት እኔ ምንም አላደርግሽ። ይጣፍጣል። ጠጣሽው አይደል? አልጠጣሁትም። ጠጪ፣ እኔ ዛሬ እፈቅድልሻለሁ። ኧረ ጠጪና ያበደ ጊዜ አይደለ? ይሄ ደግሞ አዲሱ እንትን ነው። የጅንጀና ስታይል፣ የልመና ስታይል፣ የጅንጀና ስታይል ነው። ባለፈው ወርቅ ሰጥተህ ልትቀበል ፈለግክ፣ አሁን ደግሞ መጠጣ ጠጥተህ ደፋር። አልጠጣም፣ እንዲሁ ይዤው እቀመጣለሁ። እያማረሽ ከማጠጪ ብትጠጪ ይሻልሻል። ለምን? አሁን እኮ ትልቅ ልጅ ሆነሻል። አዎ፣ ግን እና ትልቅ ልጅ የሆንኩ እንደሆነ ትልቅ ልጅ ደግሞ ይሰጣል። ይስቀልር ጀስት ፈን ለመዝናናት ነው። አንተማ ሰሞኑን ቪዲዮ አልተለቀቀም፣ ቪዲዮ አልለቀቁም፣ አልሰሩም። ይሄን ቀን እያዘጋጁ ይሄን ፕሮግራም እያዘጋጁ ይሆናል እና ለየት ያለ ፕሮግራም ነው። አንድ ላይ እናያለን። አብራችሁን ቆዩ፣ የትም እንዳትሄዱ። ብዙ ቁም ነገሮችን እንማራለን ብዬ አስባለሁ። አብሮ ያድራሉ ወይስ አያድሩም? አንድ ላይ እናያለን። አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር። አይ በቃ ብሄድ ይሻለኛል። ቁጭ በይ። እግዚአብሔር ፋሚሊ ወደ ሩም ምናምን ሩም አላልኩም። ኧረ በስመ አብ ገረጣው። እግዚአብሔር ወዲያ አባውን አለ። ምንም አላባሁም። ምንም ያባሁት ነገር የለም። ስሚ ያባሁት ምንም ነገር የለም። እኔ እጠጣለሁ። እግዚአብሔር ጠጣ። የተባረከ አትጠጪም? እየጠጣሁ እንዴ ምንድን ነው እሱ? እንዴ ቆንጂት ይድል አይገኝም። በጣም ጉዳይ ይድል አይገኝም ይለኛል። ባናቱ ትለኛለች። እኔ ደክሞኛል። ሴትዮ ምንድን ነው እንዴ? እኔም እኮ ደክሞኛል። በዚህ በማታ ለራሴ እንዴት ሆኜ እንደመጣሁ ማውቀው። አትዘፍኝልኝም ዘፈን? ቆንጅዬ ሆነሻል። እግዚአብሔርን ልብሱ በጣም ነው የሚያምረው። ማርያም ያለ ማካበድ ያለ ምንም ማለት ጸዴ ልብስ ነው። በጣም ስላማረብሽ ነው። ያው እኔም ስላማረብኝ እኮ ነው። አመሰግናለሁ። እኔ ያላንተ መቼ ያምርብኛል። ጨርሰው እንጂ ቸርስ በይ። ምን ይሄ ነው? ዛሬ ፍቅረኛሞች ቀን እኮ ነው። በዚህ ቀን ቸርስ ካልተባባለን መች ልንባባል? ጠጪው እንጂ ጠጪው እንጂ ትጣም። እሺ ጠጣ። ኧረ ሼም ነው። ከተጠጪው ልስቂ ነው እንዴ? ኧረ ልትስቅ ነው። እግዚአብሔርን ምን ያስቅሻል? ትፈሪኛለሽ ነው? አይ ሁኔታ ስለሽ አይ እኔ መጠጥ እንድጠጪ አልፈልግም። ብዙ ጊዜ ግን ትፈሪኛለሽ ነው ስትጠጪ። ምን ተናገር? እፈራለሁ ካልኩ ሌላ ጦርነት ነው። አረ ማርያም ጦርነት አይደለም፣ ግን እንደዛ ከሆነ ጥሩ መሰረት ጥያለሁ አንቺ ላይ ማለት ነው። አዎ ቴንክ ዩ አያሻ፣ ጥሩ መሰረት ጥያለሁ አይደል? ፋሚሊ ልክ አይደለም እንደዛ ማድረግ? ልክ ነህ እኮ ግን ምን ግን አለ ፈታ ሳልል እንዳልሞትብ። አይ በእንደዚህ አይነት ነገር ብዙ ፈታ የሚያስብሉ ነገሮች አሉ። ለምሳሌ አይተሽዋል ከላይ አልጋውን እንዴት እንዳሳመርኩት እንዴ? እና
ቀውጢ የሆኑ ነገሮችን እያወሩ ነው። የሚገርም ጊዜ እያሳለፉ ነው። እናንተም እንዲህ አይነት ነገር የምታሳልፉበት ዘመን ይምጣላችሁ እና ምን እያሰባችሁ ነው? ምን እየተረዳችሁ ነው? ከዚህ ቪዲዮ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እስቲ አሁን ቪዲዮ እናጫወታለን። የትም እንዳትሄዱ። ቫለንታይን ዴይ በቀይ ሲሆን ቀይ የሚለበሰው ምክንያቱ ምንድነው ታውቃላችሁ? እስቲ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ምንድነው ምክንያቱ ቀይ? እኔ ግን የሆነ እንትን አለኝ መልስ አለኝ፣ ግን አልነግራችሁም። ሀሳባችሁን ኮሜንት ላይ አስቀምጡልኝ። የሆነ የሚባል ነገር አለ፣ ቀይ የሚለበስበት ምክንያት አለ። እሱን ምንድነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሳልጠጣ በሽቶ አሽትተሽ አይ አንቺ ትለያ ትቅርብሽ። አዎ የምር ነፍሴ ተጨነቀች። ቃል ካፊ ምንም አላደረግሽም፣ አታስቢ አንቺ ልጅ። ውይ ማዘን አስጠፋብኝ ራሱ ፊቴን አይተሽ ብቻ
ታውቂያለሽ ስሜቴ በነገርሽ ወገቤን አሞኛል። ወደ ሩም ልወስዳት ነው። እኔ ደከመኝ። ይህ ሁሉ ወጥቼ ይህ ሁሉ ወርጄ ድረሱልኝ። ኧረ በስመ አብ እግዚአብሔርን አመኑ። እከብዳለሁ እንዴ? አንቺ ምንሽ ነው እንደዚህ ጨመርሽው እንዴ? በጣም ትንሽ ኪሎ እኮ ነው። ኧረ እባክሽ እውነትሽን ነው። ብዙ ሰው ኧረ በስመ አብ ምን አቁቶኝ ነው እንዴ? ደግሞ መጠጥ ለኔ ያልተፈጠረም ትንሽ ስቀምስ ጨጓራ ያመኛል። ምን ነው ሰውዬው? ምንሽ ለበሳሳሽ እንዴ? ኧረ እንዴት አያችሁት ሩሙን? እኔ እንደዛሬ ሩሜን ወድጄው አላውቅም፣ ግን እንደዛሬ ሩሜን ወድጄው አላውቅም፣ ግን አስፈራኝ ካንተ ጋር መሆኑ። ይኸውልሽ የእኔ ቆንጆ ይሄን ነገር ዞር ላድርግልሽ በኋላ የሁሉ ነገር ያዘጋጀሁት። እሺ አትግፋኛ። ቁጭ በይ። ለእኔና ለአንቺ ነው። እሺ እስካሁን ድረስ አብረን አናድርም እያልሽ ያስቸግረሻል። ዛሬ ግን የኔና አንቺ ቀን ስለሆነ አብረን እናድራለን እዚህ። አይ ብሩኬ፣ ሀይሚ በእናትሽ ሁሉም ቫላንታይኖች እኮ እንደ ሁሉም ሰው አይደለም እኮ። አይመለከተኝም ማን ብሩኬ። እኔ ደግሞ ከአንቺ ጋር ማደር ፈልጋለሁ። እስካሁን ቀልድ ነው ምናምን፣ ግን ብሩኬ በዚህ ቀን አብሬሽ ካላደርኩ ኧረ እንዳትወጡ እንዴ! አንተ ያማን እንዳትወጡ፣ የምር እንዳትወጣ ካሜራ ምን እሺ እንዴ! አይቻልም። ዞር በልልኝ አንተ እንዴ! ከአንቺ ጋር ሁሌ መጨቃጨቅ ነው የሰለቸኝ። እንደዚህ አይነት ጉዳይ ምን አለ አሁን አንቺ ከኔ ጋር ብታደር እንደፈለክ በዛሬ ቀን። እሺ አመሰግናለሁ፣ ክላሴ ድረስ ስላመጣኸኝ። አሁን መሄድ ትችላለህ። አመሰግናለሁ። ጥሩ ጊዜ ምን ማለት ነው መሄድ ትችላለህ እንዴ ብሩኬ? አንቺ አይደል? ኧረ ተቆጧት በእናታችሁ። እቺ ልጅ አላበዛችሁም? ተቆጧት። አሁን መተህ ይቆጥ። አዎ ቤቢ፣ በዚህ ጉዳይ ልባል ፋራዋ ምን ሊጠቅመኝ ቢሉ አራዳው እኮ። አሁን ከኔ ጋር ከበደሽ? ምን ማደሩ? ለምን አይከብደኝም? ለምን አይከብደኝም? እኔ እናንተ እንደዚህ ነው እንዴ? ብሩኬ በቃ አረፍ፣ ብዙ አታስወራኝ። ኧረ ጉድ ፈላ። ለማንኛውም ፋሚሊ እንታያለን አይደል ካሜራማን? እሺ ወይዘሪት ቅመም በጣም አምሮብሻል። በጣም ደስ የሚል ጊዜ ያሳልፈናል። አመሰግናለሁ። እኔም በጣም ስለደገመኝ ልቋጨው ቪዲዮን እና ቴንኪው በዚህ አጋጣሚ አመሰግናለሁ። ቅድም እየተናገርኩት ነበር በማን የመጣልን ሀሳብ ነው እና ላይክ ከቤተሰብ ጋር ኢንትሮ እየሰራው እያወራው እያለ የመጣልኝ ሀሳብ ነው እና በቫለንታይን ዴይ ብዙ ሰው ህልሙን የሚያጣበት ነው። ቅድምም እየተናገርኩት ነበር። በጣም በብዙ ሺህ ሰው የሚቆጠር ሴቶች ልጅ የሚያስወርዱበት ወራቶች ናቸው እነዚህ ወራቶች። ሙሉ ነገር አይቼ ነበር እና ሴቶች እባካችሁን ከሀይሚ ተማሩ። ትልቅ ተምሳሌቱ እንዲህ እያለን ያው ወደ ማገባደጃው ደርሰናል። ፋሚሊ የዛሬው ቪዲዮአችን እንዴት አያችሁ? እንዴት ቆያችሁ? ምን ተማራችሁ? ምንስ አገኛችሁ? የእናንተው መልስ ነው። ኮሜንት ላስቀምጡልኝ። በእኔ በኩል አሪፍ ነው። እስቲ አሁንም ቪዲዮ አይተን እንመለስ። የትም እንዳትሄዱ። በት ነገር ላይ ማንነቷ ላይ አትደራደርም እያልኩ ነበር እና ይመችሽ፣ አምሮብሻል፣ ጥሩ ጊዜ ነበር። የነገ ሰው ይበለን። ወዳችኋለሁ። ደህና ደሪ። አጠፋፍተሽ እንዳመሰግንህ እንኳን እድል ስጠኝ እንጂ በጣም ማርያምን አውቃለሁ። ደክሞሃል። አይንህን ራሱ መግለጥ እያቃተህ እንደሆነ አውቃለሁ፣ ግን በጣም አመሰግናለሁ። አንደኛ ነገር አልጠበቅኩም፣ ሁለተኛ ነገር ደግሞ አንተ እንደሌሎቹ ስላልሆንክ አመሰግናለሁ። ትንሽ ፈርቼ ነበር የምርህን መስሎኝ፣ ግን ይህ ልጅ ከመቼ ወዲህ ተቀየረ ምናምን ብዬ እኔ ላይ ያው ብቻ አመሰግናለሁ። ደስ ብሎኛል፣ ወድጄዋለሁ። ጥሩ ጊዜ አሳልፈናል። በጣም ብዙ ጊዜ ሆኖናል እኔ እናንተ እንደዚህ አይነት ጊዜ ካሳለፍን፣ በሱ በጣም ደስተኛ ነኝ። እንደዚህ እየደከመህ ራሱ እኔን ለማስደሰት ደፋ ቀና ብለክ ቤት ውስጥ ስለጠበቅከኝ አመሰግናለሁ እና ደህና ደርልኝ። እወድሃለሁ። ደህና ደሪ። ደህና ደሪ። ቻው። በቃ ልውጣ። ቤተሰቦች ልውጣ። በቃ አይኖ ብትለዩኝ ደስ እንደማይላችሁ ጨካኝሽ ልውጣ።
የወይን አበባ የወይን ምን አይነት ሰው እኔ ድካም እኮ ሊደፋኝ ነው ማርያም። ለማንኛውም ፋሚሊ ቻው፣ መልካም ህይወት ይሆንላችሁ። ወዳችኋል። ችን ይህን ይመስል ነበር። አሪፍ ቫላንታይን ዴይ ነው። አብሮ እያደሩ ነው። ያው ምን ይደረጋል አድረዋሉ። ያው እንግዲህ ማታ አብረው ነው ያደሩት። ያው ምን ይደረጋል የማታው ነው ቪዲዮ የተላቀቃለን። ያው እና አብራችሁኝ ስለሆናችሁ ከልብ አድርጌ አመሰግናችኋለሁ። በሚቀጥለው አገኛችኋለሁ። ሰላም